ቤተ ክርስቲያንን በብዙ ነገር መስሎ አስተምሯል። ዛሬ የምንማማረው እሱ ነው። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችንም ይግለጥልን። ቅዱስ ያሬድ በምኩራብ ጾመ ድጓው ላይ ቤተ ክርስቲያንን በጽርሐ አርያም መስሏል። ቤተ ክርስቲያንን በምን መስሏል? በጽርሐ አርያም መስሏል። ሰባቱን ሰማያት ሁላችንም እናቃቸዋለን። ከሰባቱ ሰማያት መካከል የመጀመሪያዋ ጽርሐ አርያም ትባላለች። ታዲያ ቅዱስ ያሬድ ስለዚች ሰማይና ስለዚች ቤተ ክርስቲያን ሲመስል ምን አለ? እንተ ያውድዋ ሕዝብ ብዙሃን፣ ብዙዎች ወገኖች የሚከቧት፣ ሕንፄሃ አዳም፣ ሕንፃዋ ያማረ፣ ወሱራሪሃ ዘበአርያ ሰማይ፣ አመሰራረቷም አለ በሰማይ ምሳሌ ሆነ። በምን ምሳሌ ሆነ? በሰማይ ምሳሌ ሆነ። አቤት እቺ ሕንፃ ቤተ ክርስቲያን እንዴት ታምራለች! ዞር ብለን ስንመለከታት ደግሞ የሰማይ ምሳሌ ሆና እንመለከታታለን። ምን አለ? ወሱራሪሃ ዘበአርያ ሰማይ፣ አመሰራረቷም አለ በሰማይ ምሳሌ ነው አለ። እኔ ገና ቅጽር ግቢ ውስጥ ስገባ በህሊናዬ ቅዱስ ያሬድ እንዳለው ጽርሐ አርያም ውስጥ ገብቼ ነበረ። ጽርሐ አርያም ኦርቶዶክሳውያን እግዚአብሔር ከእሳት ሙቀቱን ትቶ በብርሃኑ የፈጠራት ሰማይ ናት። እጅግ የተለየች ሰማይ ናት። ከብርሃን ብርሃንን ጠምቆ አጥርቶ ሁለንተናዋን ሊገለጽ በማይችል ብርሃን እግዚአብሔር ሸለማት፣ እግዚአብሔር አሳመራት። ብርሃናት ሁሉ ቢነጻጸሩ በእሷ ዘንድ ይላል ኤጲፋኒዎስ የእሳት ፍንጣሪ ያህላሉ ይላል። የምን ፍንጣሪ? ለምሳሌ ብረት የሚበይድ ሰው ብረት ሲበይድ ብልጭ ብልጭ እያሉ የሚወጡ የእሳት ፍንጣሪዎች አሉ። ዓለም ውስጥ ሁሉ ያለው ብርሃን ቢሰበሰብ በጽርሐ አርያም ዘንድ ምንድን ነው? የእሳት ፍንጣሪ ነው። ከእሷ በላይ ሰማይ የለም። ሰማየ ሰማያት ትባላለች። ምን ትባላለች? የሰማዮች ሁሉ ሰማይ ትባላለች። ዘዳግም 10:14 አንደኛ ነገሥት 8:27 እንግዲህ ቅዱስ ያሬድ እች ቤተ ክርስቲያን አለ ወሱራሪሃ ዘበአርያ ሰማይ፣ አመሰራረቷ እንደ ጽርሐ አርያም ነው አለ። እንደ ምንድን ነው? እንደ ጽርሐ አርያም ነው። እስቲ ወደ ጽርሐ አርያም እንግባ። ምን ይኖር ይሆን? ጽርሐ አርያም ውስጥ ስትገቡ የብርሃን መሰዊያ አለ። የምን መሰዊያ? የብርሃን መሰዊያ። መንበረ ብርሃን አለ። የብርሃን ታቦተ ብርሃን አለ። መንጦላዕተ ብርሃን፣ 7 የእሳት መጋረጃ አለ። 4ቱ ጾርተ መንበር ኪሩቤልና ሱራፌል ምንን ተሸክመዋል? የእግዚአብሔርን ዙፋን ተሸክመዋል። 24ቱ ካህናተ ሰማይ ዙሪያዋን ከበው ያጥናሉ። የት? ጽርሐ አርያም። አስተውሉ እንግዲህ ቅዱስ ያሬድ ምን አለ? ሕንፃዋ ያምራል አለና አሰራሯ ደግሞ በጽርሐ አርያም አምሳል ነው አለ። በምን አምሳል ነው? በጽርሐ አርያም አምሳል ነው። እውነት ነው። በሰማይ ላይ መንበሩ እኮ አለ። እዚሽ ቤተ ክርስቲያን አይምሰላችሁ መንበሩ ያለው እዛም ሰማይ ውስጥም አለ። በሰማይ ታቦት አለ፣ መሰዊያ አለ። እስቲ ትንሽ እንመልከት ይሄንን። በዮሐንስ ራእይ ምዕራፍ 8 ቁጥር 3 ላይ እንዲህ አለ። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ ይላል። ምን ይዞ? ማዕጠንት ይዞ። አያችሁ፣ ማዕጠንት የሌለበት አገልግሎት አይደለም። መላእክት ጽና ይዘዋል፣ ማዕጠንት ይዘዋል። የት ቆመ ይላል? በመሰዊያው አጠገብ ቆመ። የት ነው? ሰማይ ላይ። አየ፣ መንበር አለ ማለት ነው። ሰማይ ላይ ምን አለ? መንበሩ አለ። በመሰዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው ይላል። ዛሬ ካህናት ማዕጠንት ይዘው ታቦቱ ጋር ቆመው ጸሎታችንን እንደሚያሳርጉ በጸሎተ ዕጣን በሰማይም ምን አለ? የወርቅ መሰዊያ አለ። የምን መሰዊያ? የወርቅ መሰዊያ። ጽንዕ አለ፣ ማዕጠንት አለ፣ አገልግሎት አለ። እንደውም በራእይ 11:19 መቅደስ አለ ይላል። በሰማይ ያለው የእግዚአብሔር መቅደስ ተከፈተ። መቅደሱ ሲከፈት ምን ይታያል? የኪዳኑም ታቦት በመቅደሱ ታየ ይላል። የምኑ ታቦት? የኪዳኑ ታቦት። አየ፣ መቅደስ አለ፣ ታቦት አለ፣ መሰዊያ አለ። የት? ጽርሐ አርያም። አስተውሉ፣ ጽርሐ አርያም። ቤተ ክርስቲያንም በተመሳሳይ መልኩ ኦርቶዶክሳውያን እንደ መንበረ ብርሃን መንበሩ አለ። እንደ ታቦተ ብርሃን ምን አለ? ታቦቱ አለ። እንደ መንጦላዕተ ብርሃን ደግሞ ታቦተ ሕጉን የሚጋርድ መጋረጃ አለ። እንደ 4ቱ ጾርተ መንበር 4ቱ ሊቃነ ጳጳሳት አሉ። እንደ 24ቱ ካህናተ ሰማይ ደግሞ ምኖች አሉ? ካህናት
በመንበሩ ዙሪያ ቆመው ያገለግላሉ። ስለዚህ ቅዱስ ያሬድ ምን አለ? ሕንፃዋ ያማረ ነው አለ። ሕንፃዋ ምንድን ነው? ያማረ ነው። ሕንፄ አዳም ወሱራሬሃ ዘበአርያ ሰማይ፣ አሰራሯም ደግሞ በሰማይ ምሳሌ ነው በማለት አስቀምጧል። ስለዚህ በጽርሐ አርያም የሰበሰበን አምላካችን ክብር ምስጋና ለስሙ ይሁን። አመስግኑት ይህን አምላክ። ስለዚህ ዛሬ የሰራችሁት ቤተ ክርስቲያን የምን ኮፒው የት ነው ያለችው? ጽርሐ አርያም ላይ ነው ያለችው። አያችሁ፣ ኮፒው እዚህ ተንጸባርቋል። ለዚህ ነው ዳዊት ሐነጸ መቅደሶ በአርያም። አየ መቅደሱን አለ በአርያም ሰራ። መጀመሪያዋ መቅደስ የተሰራችው ጽርሐ አርያም ናት። ከዛ በኋላ በምድር ውስጥም መሰረታት በማለት ዛሬ በምድር ያለን ምእመናንና ምእመናት ሕንፃ ቤተ ክርስቲያኑን ጽርሐ አርያም ውስጥ ባየን መሰረት ምንሰራ ሆነናል። የቅድስት ቤተ ክርስቲያን በረከት ከሁላችን ጋር ይሁን። እንደገና ቅዱስ ያሬድ በዚህ አያበቃም። እንዴት ደስ ይላል! ቅዱስ ያሬድ በምኩራብ ጾመ ድጓው ላይ ምን ይላል? ቤተ ክርስቲያንን በደሙ ቤዠዋ ይላል። እግዚአብሔር አለ በደሙ መሰረታት። በምን መሰረታት? በደሙ ዋጃት፣ ከጎኑ በፈሰሰ ውሃ አጠመቃት፣ በዕፀ መስቀሉ አተባ፣ በመስቀሉ ምን አረጋት? ባረካት። ከመትኩን ምስትስራይ ኃጢአት፣ የኃጢአት ማስተስሪያ ትሆን ዘንድ ካለ በኋላ ጽዮን ቅድስት ቤተ ክርስቲያን መዓዛሆሙ ለቅዱሳን እንተ ኮነት ምካለ ኩሉ ዓለም አጋአዚት ኢየሩሳሌም ቅድስት። እስቲ አብረን እንበለው። በደሙ ዋጃት በሉ እስቲ። ከጎኑ በፈሰሰ ውሃ አጠመቃት፣ በዕፀ መስቀሉ ባረካት፣ የኃጢአት ማስተስሪያ ትሆን ዘንድ ጽዮን ቅድስት ቤተ ክርስቲያን የቅዱሳን መዓዛቸው ለዓለም ሁሉ መመኪያ የሆነች ነፃ የምታወጣ የቅድስት ኢየሩሳሌም ሰማያዊት አምሳል ናት። የማን አምሳል ናት? የኢየሩሳሌም ሰማያዊት አምሳል ናት አለ ያሬድ አባታችን። እውነት ነው፣ የኢየሩሳሌም ሰማያዊት አምሳል ናት። ቅዱስ ያሬድ ልክ ብሏል፣ ልክ ብሏል። ቀላል አይደለም። ኢየሩሳሌም ሰማያዊት በከበሩ 12 ደንጊያ ነው የታነጸችው። በከበሩ 12 አይናቁ እናንተ አሳምራችሁ እንደሰራችሁ እግዚአብሔር ደግሞ ያችን ዓለም ሲፈጥራት በ12 የከበሩ ድንጋዮች አጥሯን አጥሯታል። 12 ደጃፎች አሏት። 12 ምሰሶዎች አሏት። 4 ማዕዝን አላት። 12 መላእክት ሰይፋቸውን መዘው በዙሪያዋ ከበው ይጠብቋታል። ማንን? ኢየሩሳሌም ሰማያዊት የተባለችውን ሰማይ። እዛች ሰማይ ውስጥ ነው እንግዲህ ታቦት ዘዶር የተባለች የብርሃን ጽላትን እግዚአብሔር ያስቀመጠው። የምን ጽላት? ዛሬ ጽላቱ እንዳለ የብርሃን ጽላት ተቀምጧል። ቅድም እንደነገርኳችሁ ዮሐንስ ራእይን ጠቅሼ ለዚህ ነው ያሬድ ምን አለ? ቀዳሚሃ ለጽዮን ሰማየ ሳረረ። ከጽዮን አስቀድሞ ማለትም ከቤተ ክርስቲያን አስቀድሞ ምንን ሰራ አለ? ሰማይን ፈጠረ። የቷን ሰማይ? ኢየሩሳሌም ሰማያዊትን። ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ። ዳግመኛ በዛች የብርሃን ሰማይ በኢየሩሳሌም ሰማያዊት አምሳል ቤተ ክርስቲያን ወይም አስቀድሞ የቤተ ክርስቲያን ምሳሌ የምትሆነውን ድንኳኗን አሰራር እግዚአብሔር ለማን አሳየው አለ? ለሙሴ አሳየው አለ። እስቲ አስተውሉ ኦርቶዶክሳውያን፣ ያቺ ኢየሩሳሌም ሰማያዊት 4 ማዕዘን ናት ይላሉ። ስንት ማዕዘን ናት? 4 ማዕዘን ናት። የቤተ ክርስቲያን ምሳሌ ናት ማለት ነው። ዛሬም ቤተ ክርስቲያን መሰረቷ የአብ ምሳሌ ነው። የማን ምሳሌ ነው? የአብ። ሕንፃዋ የወልድ ምሳሌ ነው። መዋቅሯ የመንፈስ ቅዱስ ምሳሌ ነው። 4 አቅጣጫ አላት። ልክ እንደ ኢየሩሳሌም ሰማያዊት ምስራቅ፣ ምዕራብ፣ ሰሜንና ደቡብ። የማን አምሳል ናት? የኪሩቤል አምሳል ናት። የሱራፌል አምሳል ናት። የ40ቱ እንስሳ ምሳሌ ማለት ነው። አስተውል። በምስራቅ ስትመጣ ማቴዎስን ታየዋለ። ዞር ስትል ወደ ሰሜን ማንን ታየዋለ? ማርቆስን ታየዋለ። ወደ ምዕራብ አቅጣጫ ስትዞር ሉቃስን ታየዋለ። በደቡብ አቅጣጫ ስትመጣ ዮሐንስን ትመለከተዋለ። 4ቱን ወንጌላውያን የሚሰበኩባት በ4ቱ ማዕዘን ልክ። ግን ደጃፏ ግን ስንት ነው? 3 ነው። ስንት ነው? 3 ነው። የአብ የወልድ የመንፈስ ቅዱስ ምሳሌ ነው። ለቤተ ክርስቲያን ሥላሴ አናቅጽ አንትሙ
ሥላሴ አለ ሊቁ እናንተ የቤተ ክርስቲያን በሮቿ ናቸው። ሥላሴ የቤተ ክርስቲያን ምኖች ናቸው? በሮቿ ናቸው። ለዚህ ነው ቅዱስ ያሬድ ምስጢረ ሥላሴ ከመሰረቷ እስከ ጉልላቷ የአንድነታቸው ምሳሌ ነው። የሥላሴ የአብ የወልድ የመንፈስ ቅዱስ። ለዚህ ነው ያሬድ ምን አለ? ዛሬ እኮ ያሬድን ነው የምናነሳ። በረከቱ ይደረብን። ለዛቲ ቤት ሰረራ አብ ቀዲሞ፣ ይችም ቤተ ክርስቲያን አስቀድሞ እግዚአብሔር አብ መሰረታት። ማን መሰረታት? እግዚአብሔር አብ። ለዛቲ ቤት አነጻ ወልድ፣ እችም ቤተ ክርስቲያን እግዚአብሔር ወልድ አነጻት። ወፈጸማ መንፈስ ቅዱስ፣ ማን ፈጸማት? መንፈስ ቅዱስ ፈጽሞላቸዋል። ደስ ይበላችሁ ይመናል። የፈጸመው መንፈስ ቅዱስ ነው። ክቡር አባታችን መላከ ጽዮን ይሰበስባሉ፣ ሕንጻ አሰሪ ኮሚቴዎችን ያወያያሉ፣ እናንተን ደግሞ ወርዱ ይላሉ፣ ሁሉን ይለፋሉ። የፈጸመው ግን ማን ነው? ወፈጸማ መንፈስ ቅዱስ። መንፈስ ቅዱስ ደግሞ ስራው እንዲከናወንለት ያደረገ ሰው በእውነት ምንድን ነው? ንዑድ ክቡር ነው። ስለዚህ ያሬድ ምን አለ? ቤተ ክርስቲያን አለ የቅዱሳን መዓዛቸው ናት አለ። የማን መዓዛቸው? የቅዱሳን መዓዛቸው። ለዓለሙ ሁሉ መመኪያ የሆነች ነፃ የምታወጣ የኢየሩሳሌም ሰማያዊት ምሳሌ ናት በማለት አስቀመጠ። ይሄን ያለ ማን ነው? ቅዱስ ያሬድ ነው። በረከቱ ይደርብን። ስለዚህ ኢየሩሳሌም ሰማያዊት የኢየሩሳሌም ሰማያዊት ምሳሌ በሆነች በዚህ ታላቅ ቤት የሰበሰበን አምላካችን ክብር ምስጋና ለስሙ ይሁን። ቅዱስ ያሬድ በዚያ ያበቃ። በተለይ በጾመ ድጓው ምኩራብ በምንቆመው ሰሉስ ላይ በሰላሙ ላይ ምን ይላል? ሐነጽዋ ለቤተ ክርስቲያን ወሳረርዋ በመንፈስ ቅዱስ፣ ቤተ ክርስቲያንን አነጿት በመንፈስ ቅዱስም መሰረቷት። ከመ ትኩን አርአያ ዘበሰማያት፣ የሰማያት ሁሉ ምሳሌ ትሆን ዘንድ አለ። የምን ምሳሌ? መገጣጠሙ እኮ ይገርማል። ስለ ቤተ ክርስቲያን ያሬድ የዘመረው ምኩራብ ላይ ነው። ስለ ቤተ ክርስቲያን ክብር ያመሰጠረው ምኩራብ ላይ ነው። እናንተም ደግሞ ፈጽማችሁ ነገ ቅዳሴ የሚከበረው ምኩራብ ላይ ነው። ደስ ይበላችሁ። ይህ ራሱ አስደናቂ ግጥጥሞች ነው። አስደናቂ ግጥጥሞች ነው። እግዚአብሔር ባወቀ ያደረገው ነው። እግዚአብሔር ባወቀ ስለ ቤተ ክርስቲያን በሚዘመርበት በዚህ ሳምንት ውስጥ የቅዱስ ያሬድ ቤተ ክርስቲያን ተፈጸመ። ስለ ቤተ ክርስቲያን የዘመረው ደግሞ ማን ነው? አባታችን ንገሩኝ እስቲ ማን ነው? ቅዱስ ያሬድ ነው። በረከቱ ይደርብን እና ሐዋርያት አለ ቤተ ክርስቲያንን አነጿት፣ በመንፈስ ቅዱስም መሰረቷት። ግን ሲመሰርቷት ከመ ትኩን አርአያ ዘበሰማያት፣ በሰማያት ያሉ የኢዮር የራማ የኤረር ምሳሌ አድርገው። ኢዮር በሉ እስቲ፣ አይሰማም። ኢዮር በሉ፣ ራማ ኤረር። ስለዚህ ስንት ሰማያት አሉ? እነዚህ ምን ይባላሉ? ዓለመ መላእክት ይባላሉ። የመላእክት ዓለሞች ናቸው። ኢዮር፣ ራማ፣ ኤረር አድርገው በመንፈስ ቅዱስ ሰሯት። አቤት ይደንቃል። አሁን ቤተ ክርስቲያን ስትገቡ ኢዮር ውስጥ ገባችሁ፣ ራማ ላይ ገባችሁ፣ ኤረር ላይ ገባችሁ። አቤት ያሬድ እንዴት አድርጎ ዘመረው! በመንፈስ ቅዱስ ቤተ ክርስቲያንን ሰሯት፣ መሰረቷት። ለምን? ከመ ትኩን አርአያ ዘበሰማያት፣ በሰማያት የሰማያቱን ሰማያት ነው ያለው። ተመልከቱ እዚህ ላይ ኢዮርን፣ ራማን፣ ኤረርን ሲያነሳ ነው ያሬድ። አሁን ወደ ምስጢር እንግባ እስቲ። ኢዮር ላይ ከቃሉ ጋር ናችሁ? ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ኢዮር ላይ 3፣ ራማ ላይ 3፣ ኤረር ላይ 3፣ በድምሩ 9 ነገድ አለ። 100 ነገደ መላእክት ናቸው፣ ግን 9 ክፍል ናቸው። ኢዮር በሚባለው ሰማይ ላይ አስተውሉ፣ ኪሩቤል አሉ፣ ሱራፌል አሉ፣ ቅዱስ ሚካኤል የሚመራቸው ነገደ ኃይላት አሉ። አስተውሉ 3። ራማ የሚባለው ሰማይ ላይ የብርሃን ሰማይ ላይ ቅዱስ ገብርኤል የሚመራቸው ነገደ አርባብ አሉ። ሩፋኤል የሚመራቸው ነገደ መናብርት አሉ። ሱርኤል የሚመራቸው ነገደ ሊቃናት ነገደ ስልጣናት አሉ። ይቅርታ። ኤረር ላይ ደግሞ ስትወርዱ ቅዱስ ሰዳኬል የሚመራው ነገደ ሊቃናት አለ። ቅዱስ ሰላቴል የሚመራው ነገደ መኳንንት አለ። ቅዱስ አናንኤል የሚመራው ነገደ መላእክት አለ። ስንት ቆጠርን ማለት ነው? 3 ሲባዛ 3። በቃ ያሬድ ያለው ይሄን ነው። አየህ፣ በመንፈስ ቅዱስ እችን ቤት መሰረቷት ካለ በኋላ አርአያዋ ደግሞ ምንድን ነው አለ? ስርዓቱ ሰማያዊ ነው አለ።
በሰማያት ውስጥ በኢዮር ላይ በራማ ላይ በኤረር ላይ ያለ ነው። አስተውል። እንደ ኪሩቤል ሊቃነ ጳጳሳት አሉ። ማን አሉ? እንደ ሱራፌል ጳጳሳት አሉ። እንደ ኃይላት ኤጲስቆጶሳት አሉ። ራማ ላይ እንደሚኖሩት አርባብ ቆሞሳት አሉ። እንደ መናብርት ቀሳውስት አሉ። እንደ ነገደ ሥልጣናት ዲያቆናት አሉባት። ኤረር ላይ እንደሚኖሩት ሊቃናት ንፍቅ ዲያቆናት አሉ። እንደ ነገደ መኳንንት አንባቢያን አናጉንስጢሳውያን አሉ። እንደ መላእክት መዘምራን አሉ። ስንት አሉ ማለት ነው? 9 የክህነት ማዕረጋት አሉ። እሷም መቅደስ ቅድስትና ምንድናት? ቅኔ ማሕሌት ናት። ዓለመ መላእክትም ኢዮር ራማ ኤረር ነው። በቃ ያሬድ ነው። በምኩራብ ጾመ ድጓው ሰሉስ ላይ በሰላሙ ላይ ነው። ቤተ ክርስቲያንን አነጿት፣ በመንፈስ ቅዱስም መሰረቷት። ለምን? የኢዮር የራማ የኤረር አምሳል ትሆን ዘንድ። አቤት! ኢዮር ተሰራላች ዛሬ፣ ራማ ተሰራላች ዛሬ፣ ኤረር ተፈጸመች ዛሬ። ሁሉን ያደረገው ግን እግዚአብሔር ነው። ክብር ምስጋና ለስሙ። ሁሉን አደረገ። የሚገርመው ታች ያሉት መላእክት ለተልእኮ ካልተጠሩ በስተቀር ወደ ላይ መውጣት አይችሉም። ላይ ያሉት መላእክት ግን ወደ ታች የመውረድ ሥልጣን አላቸው። ይሄ ሰማያዊ ሥርዓት ነው፣ ሰማያዊ ሥርዓት ነው። በቤተ ክርስቲያንም አርአያ ዘበሰማያት እንዳለ የኢዮር የራማ የኤረር ምሳሌ ስለሆነች ከፍ ያሉት የታችኛውን መስራት ይችላሉ። ሊቃነ ጳጳሳት የጳጳሳት፣ ጳጳሳት የኤጲስቆጶሳት፣ ኤጲስቆጶሳት የቆሞሳት፣ ቆሞሳት የቀሳውስት፣ ቀሳውስት የዲያቆናት፣ ዲያቆናት የንፍቀ ዲያቆናት፣ ንፍቀ ዲያቆናት የአናጉንስጢሳውያንን፣ አናጉንስጢሳውያን የመዘምራንን ሥራ መስራት ይችላሉ። ታች ያሉት ግን ካልተሰጣቸው ወደ ላይ መውጣት አይችሉም። ለምን? ሥርዓቷ ምንድን ነው ብያችኋለሁ። ሥርዓቷ ምንድን ነው? ቤተ ክርስቲያን ሰማያዊት ናት። የቤተ ክርስቲያን በረከት ይደርብን። አያችሁ ቅዱስ ያሬድ። እስቲ አብረን እንበል እስቲ የሰማያት ምሳሌ ትሆን ዘንድ በሉ እስቲ። ቤተ ክርስቲያንን አነጿት፣ በመንፈስ ቅዱስም መሰረቷት። ይሄን ያለው ቅዱስ ያሬድ በምኩራብ ጾመ ድጓው ነው። የእሱም ቤት የተፈጸመው በሰሙነ ምኩራብ ነው። ደስ ይበላችሁ። እንዴት አይነት ግጥምጥሞች ነው ቅዱስ ያሬድ። አራተኛ በዚሁ በምኩራብ ጾመ ድጓው ላይ ያሬድ ቤተ ክርስቲያንን የገነት ምሳሌ ያደርጋታል። የምን ምሳሌ? የገነት ምሳሌ። ይጥመኒ ስማ ለሰላም ይላል ካለ በኋላ ዕፀ ሕይወት መድኃኒት ይእቲ ቤተ ክርስቲያን። እስቲ አብረን በለው። ወደ እርሷ የገሰገሰ በሉ እስቲ። ወደ እርሷ የመጣ አይደክምም፣ የሰላም ስሟ ይጥመኛል። ቤተ ክርስቲያን የሕይወት ዛፍ መድኃኒት ገነት ናት። ደስ ይበላችሁ፣ ገነት ናት። ያሬድ ቅዱስ ያሬድ እኮ የተለየ ሰው ነው እናንተ። ይገርማል እኮ ቤተ ክርስቲያን አለ የሰላም ወንጌል የሚነገርባት ስሟ ይጣፍጠኛል ብሎ አላለም። የሕይወት ዛፍ ናት አለ። የምን ዛፍ ናት? የሕይወት ዛፍ ናት ቤተ ክርስቲያን። አስተውሉ። ቤተ ክርስቲያን የሕይወት ዛፍ ናት ሲል የሕይወት ዛፍ የምትገኘው ምን ውስጥ ነው? ምን ውስጥ ነው? ገነት ውስጥ ነው። እግዚአብሔር አምላክ ገነትን ከሰማይ ዝቅ ከምድር ከፍ አድርጎ ሲፈጥራት በኦሪት ዘፍጥረት ምዕራፍ 2 በስተ ምስራቅ አቅጣጫ ነው። በገነት መካከል የሕይወት ዛፍን ተከለ ይላል። የምን ዛፍን? የሕይወት ዛፍ። ቅዱስ ያሬድ እቺን ነው የሚለው። አየህ፣ መድኃኒት የሆነችው የሕይወት ዛፍ ናት ይላል ቤተ ክርስቲያን። እንዴት ማለቱ ነው? አሁን ምስጢር ልነግራችሁ ነው። በደንብ አስተውል። ዘፍጥረት 2 ከ8 እስከ 9 አንብ። እግዚአብሔር አምላክ በምስራቅ በኤደን ገነትን ተከለ፣ የፈጠረውንም ሰው ከዚያ ኖረው። ወንዝም ገነትን ለማጠጣት ይወጣ ነበር ከኤደን ገነት ካለ በኋላ ለ4 ክፍል ይከፈል ነበር ይላል። ለስንት ክፍል? አሁን ወደ ምስጢር እንራቀቅ እስቲ። ገነት ውስጥ እንግባ። ገነት ውስጥ በጣም የሚገራርሙ እጽዋት አሉ። አቤት ደስ ሲል! መዓዛሆሙ ለቅዱሳን ያለው ለዚህ ነው። ቤተ ክርስቲያንን ሽታቸው የመንፈቅ መንገድ ነው። የምን መንፈቅ ነው? የ6 ወር መንገድ ሄዶ ይሸታል ይላል ኤጲፋኒዎስ። ፍሬያቸው የጋን መክደኛ ያህላል፣ እንደ ከዋክብት ያበራል ብትል። አንዱ የገነት ፍሬ ብትቀምሱት ሌላ አዲስ ፍሬ ይተካል። ቅዱሳን ነፍሳቸው ከስጋቸው የሚለየው በሞት ሰዓት
የገነትን ቅጠል መላእክት ጣል ሲያደርጉላቸው በመዓዛዋ ነፍሳቸው ከስጋቸው ትለያለች። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። እቺ የገነት ዛፍ የተለየች ናት። በድንግል ማርያም ትመሰላለች። ድንግል ማርያም የገነት ዛፍ ትባላለች። ለምንድን ነው የምትባለው? በመጽሐፈ ሄኖክ ላይ ስታነቡ አበባው አይረግፍም አለ፣ ቅጠሏም ለዘላለም አይጠወልግም ይላል። አስተውሉ። ድንግል ማርያምሽ ክብሯ የማይጎልባት ዘላለማዊት ድንግል የፍሬ ሕይወት የክርስቶስ ምንድን ናት? እናቱ ናት። አሁን ወደ ቤተ ክርስቲያን ነው ግን የምንመጣው። የሕይወት ዛፍን ተከለ ይላል። ሊቃውንት ምን ብለው ያመሰጥራሉ መሰላችሁ? አስተውሉ። ለምሳሌ አዳም አባታችን ስንት ዓመት ነው ምድር ላይ ኖረው? መልስ ስጡኛ። 930 ዓመት። 1000 ዓመት ሊሞላው ስንት ቀርቶታል? 70። ስለዚህ ያሉ ሊቃውንት አባቶቻችን 1000 ዓመት ቢሞላ ኖሮ ዕፀ ሕይወትን ተመግቦ ታድሶ ኢየሩሳሌም ሰማያዊት ይገባ ነበር። ወደቀ። ግን ምድር 930 ዓመት ቆየ። አስተውሉ። አሁን 1000 ዓመት ሊሞላው 70 ስለቀረው 70 ዓመት ለእኛ ነው የተሰጠው ነው የሚሉት። ዳዊት ዕድሜያችን ስንት ነው አለ? 70 ነው ይላል አይደል እንዴ? ምክንያቱም አዳም 1000 ዓመት ሊሞላው 70 ስለቀረው ነው። ጉርሻ ከተሰጠነ 80 የምትገባው አሁን ደም ተቀናንሷል። 1000 ዓመት ግን ብሔረ ብፁዓን ላሉት ቅዱሳን ተሰጠ። ዛሬ ይህን የሕይወት ዛፍን መዓዛ ያሸታሉ። የገነት ፍሬዎች ይዘንቡላቸዋል። በብሔረ ብፁዓንም በብሔረ ሕያዋንም የሚኖሩ ቅዱሳን በረከታቸው ይደርብን። ፍሬያቸው ኃይል ይሰጣል። ስለዚህ ያሬድ ምን አለ? ወደ ቤተ ክርስቲያን የገሰገሰ አለ በሰላሙ ላይ እኮ ነው የመጣ አይደክምም አለ። ምክንያቱም አለ ቤተ ክርስቲያን የሕይወት ዛፍና መድኃኒት ናት ይላል ጾመ ድጓው ምኩራቡ ላይ። የሚደንቅ እኮ ነው። ሐሙስ ላይ ነው፣ ትላንት በተቆመው ላይ ነው፣ ጾመ ድጓው ላይ ነው ያለው። አሁን ምስጢር ልነግራችሁ ነው። በገነት 4 ወንዞች አሉ። ስንት ወንዞች? ኤፌሶን፣ ግዮን፣ ጤግሮስና ኤፍራጥስ 4 ወንዞች። እንደገና በሕይወት ዛፍ ስር ደግሞ የሕይወት ውሃ ትፈሳለች። የምን ውሃ? የሕይወት ውሃ። በተለይ በራእይ 22 ከ1 እስከ 2 አንቡ። በአደባባዩን መካከል አለ፣ በአደባባዩ መካከል ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የሕይወት ውሃ ወንዝ አሳየኝ። በወንዙም ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚሰጥ የሕይወት ዛፍ ነበረ። የዛፉም ቅጠሎች ለሕዝቡ መፈወሻ ነበሩ ይላል። የወተት ወንዝ አለ፣ የማር ወንዝ አለ፣ የወይን ወንዝ አለ፣ የዘይት ወንዝ አለ። የት? ገነት ውስጥ። አሁን ወደ ቤተ ክርስቲያን እንምጣ። ልክችን የመሰለች ዓለም እግዚአብሔር አዘጋጅቶ አዳምን ፈጥሮ ወዲያው አላስገባውም። በስንት ቀኑ አስገባው? ኩፋሌ እንደምታነባው 40 ቀኑ። ሔዋንስ በስንት ቀኑ አገባች? በ80 ቀኗ። ለምን? የቤተ ክርስቲያን ምሳሌ ሊያደርጋት ነው። ዛሬ ወንዶች በተወለድን በ40 ቀናችን፣ ሴቶች በ80 ቀናችሁ የት ገባችሁ? ቤተ ክርስቲያን። የሥላሴ ልጅነት አገኘን። ቅዱስ ሥጋውን ክቡር ደሙን በዕፀ ሕይወት ምትክ ተመገብን። አለቀ። ዛሬ የቤተ ክርስቲያን ገነት ናት። ገነት ውስጥ ተሰብስበናል ክርስቲያኖች። ገነት ይላሉ ሊቃውንት 3 ደጃፎች አሏት። እግዚአብሔር በምስራቅ አዳምና ሔዋንን ይባርካቸዋል። አዳም በሰሜን በኩል ቆሞ ይጸልይ ነበረ። ሔዋን በደቡብ አቅጣጫ ቆማ ትጸልይ ነበረ። በዛ አምሳል ዛሬ የካህናት መግቢያ በስተ ምስራቅ ነው። የወንዶች አንቀጽ በምንድን ነው? በስተ ሰሜን ነው። የሴቶች መግቢያ በምንድን ነው? በደቡብ አቅጣጫ ነው። ለምን? እቺ ማርያ ገነት ናታ። እቺ ሕይወት ዛፍ ናታ። ስለዚህ ገነትን ለምን እሻለሁ? ገነት ራሷ ቤተ ክርስቲያን አይደለች እንዴ? እውነት ሐሰት? አዎ። የሕይወት ዛፍ ማን ነው? ራሱ ኢየሱስ ክርስቶስ ነው። አለ እዚህ ውስጥ ተተክሏል። ሥጋው የሕይወት ዛፍ ነው። ደሙ የሕይወት መጠጥ ነው። እንዴ የሕይወት ውሃ ለምን እፈልጋለሁ? በ40 ቀኔ ከዛ ሕይወት ውሃ ተጎናጽፌአለሁ። ከክርስቶስ ጎን በፈሰሰ በሕይወት ውሃ ተጠምቄአለሁ። ዕፀ ሕይወት ክርስቶስን በልቼዋለሁ። ዕፀ ሕይወት ክርስቶስ ጠጥቼዋለሁ በሥጋውና በደሙ አማካይነት። እንደ ዛሬ 4 ወንዞችን ለምን እሻቸዋለሁ? ገነት ሄጄ በ4 ወንዞች አምሳል የሚፈሰውን የወንጌልን ፈሳሽ እዚህ ጠጣለሁ። ማቴዎስ
ያፈስልኛል፣ ማርቆስ ያፈስልኛል፣ ሉቃስ ያፈስልኛል፣ ዮሐንስ ወንጌሉን ያፈስልኛል። ወተቱን ጠጣሁት፣ ማሩን ጠጣሁት፣ ዘይቱን ጠጣሁት፣ ወይኑን ጠጣሁት። አራቱ አፍላጋት አራቱ ወንጌላውያን የጻፉት ወንጌል የሚነበብባት፣ የሚተረጎምባት፣ የሚመሰጠርባት ዕፀ ሕይወት ክርስቶስ በሥጋውና በደሙ አማካይነት የሚገኝባት እቺ ቤት ናት። ደስ ይበላችሁ፣ ሰራችኋት፣ ደስ ይበላችሁ። ለዚህ ነው ቅዱስ ያሬድ ዕፀ ሕይወት መድኃኒት ይእቲ ቤተ ክርስቲያን እች አለ፣ መድኃኒት የሆነች አለ የሕይወት ዛፍ ቅድስት ቤተ ክርስቲያን ናት አለ። የሚደንቅ ነው። ግጥጥሞሹ ግን ገርሞኛል። እንዲህ ብሎ የዘመረ ያሬድ፣ እንዲህ ብሎ ለቤተ ክርስቲያን ክብ በምኩራብ ላይ ያወደሰ፣ በምኩራብ ሳምንት ላይ ያወደሰ ያሬድ ባወደሰበት ቀን ጽርሐ አርያምን የመሰለች ኢየሩሳሌም ሰማያዊትን የመሰለች ኢዮር ራማ ኤረርን የመሰለች ገነትን የመሰለች ቤተ ክርስቲያን በመፈጸማችሁ ደግሜ እላችኋለሁ ደስ ይበላችሁ። ከእናንተ በላይ የሚደሰት ማን አለ? መጨረሻ ቅዱስ ያሬድ ይሄን ያለውን አንስቼ አቆማለሁ። ቤተ ክርስቲያንን በምኩራቡ ላይ እኮ ነው። ኧረ ብርሃን ናት ይላል፣ ኧረ ፀሐይ ናት ይላል፣ ኧረ ዋካ ናት ይላል። ኧረ ያሬድ ይለያል። በብርሃን ይመስላታል፣ በፀሐይ ይመስላታል። እስመ ዋካ ይእቲ ወብርሃን መድኃኒት ቤተ ክርስቲያን ይላል። እስቲ አብረን እንበል። መለመኛ በሉ እስቲ። መስገጃ መድኃኒት ቤተ ክርስቲያን ዋካና ብርሃን ናት። ዋካ ማለት ምን ማለት ነው? ብርሃን ማለት ነው። ውጋጋን ማለት ነው። ወገግታ ማለት ነው። ቦግታ ማለት ነው። ጸዳል ማለት ነው። የፀሐይ ምዕዛር ማለት ነው። አቤት! ቤተ ክርስቲያን ብርሃን ናት። ቤተ ክርስቲያን ውጋገን ናት። ቤተ ክርስቲያን ወገግታ ናት። ቤተ ክርስቲያን ጸዳል ናት። ቤተ ክርስቲያን የፀሐይ ጮራ ናት። ያሬድ ነው የዘመረው ነው አይደለም? እንደውም ከመፀሐይ ብርሂት ወከመ መርዓት ስርጉት ይላታል። እንደ ፀሐይ ያበራች እንደ ሙሽራ ያጌጠች ይላታል። ማንን? ቤተ ክርስቲያንን። አዎ እንምጣ ወደ ጠፈር። ወደ ጠፈር ያወጣታል ያሬድ። ፀሐይ ላይ ያወጣታል፣ ህዋ ላይ ይሰቅላታል። ትክክል ነው። እኔ በጠፈሩ ወይም በስነ ፈለኩ ውስጥ ያለው ሰው ነኝ። ወደ ሰማይ እስቲ እንውጣ። ፀሐይ አለ ያሬድ። ፀሐይን ከጠቀሰማ ፀሐይ እንጥቀሳታ። ፀሐይ ኦሪያሬሳችን፣ ቶማስሳችን፣ ጀንበራችን፣ ሸምሻችን ፀሐይ ትገርማለች። ፀሐይ በቅጽበት በሴኮንድ የምታወጣውን ኃይል ልንገራችሁ። 3.9 ሲባዛ 10 ርቢ 26 ጁል ጉልበት ነው የምታመነጭ። በቅጽበት 600 ሚሊዮን ቶን ሃይድሮጅን ወደ ሂሊየም ታወጣለች። ማለትም 100 ሚሊዮን ኒውክሌር ቦምብ ማለት ነው። ብርሃኗን አስበው እስቲ፣ ዝም ብለህ አስበው። ወይም ደግሞ ለ6 ሴኮንድ የምታወጣው ጉልበት ቢሰበሰብ የመሬትን ውቅያኖስ በ6 ሴኮንድ ውስጥ ማትነን ይችላል። የፀሐይ ኃይል ማለት ነው። የ3 ደቂቃ ጉልበቷ ከተሰበሰበ የመሬትን ክረስት ላይኛውን ንጣት ቡን አድርጎ ማጥፋት ይችላል። አሁን ወደ ቤተ ክርስቲያን እንምጣ። ክብሯን ካወቀ ቤተ ክርስቲያን ፀሐይ ናት ማለቱ ያሬድ ለምን መሰላችሁ? እየሰማችሁ ነው? ጨረቃ ዛሬ ሙሉ ናት። ዛሬ ቀኑ መጋቢት 9 ነው። ሙሉ ናት። አሁን በስተ ምስራቅ አቅጣጫ ያሉት ቦግ ብላ ትወጣለች። የመጋቢት ምልአተ ወር ዛሬ ነው። ሙሉ ጨረቃ ናት። አሁን ብነግራችሁ ትልቅ ምስጢር ስላለ ነው ያሬድ ዋካ ናት ያለበት ምክንያት። አሁን በደንብ አስተውሉ። ጨረቃ ብርሃንን የምታገኘው ከማን ነው? በሰማይ ላይ ፀሐይ፣ ጨረቃ፣ ከዋክብት አሉ። ፀሐይ ለጨረቃ ምን ትሰጣታለች? ጨረቃ ከፀሐይ የተቀበለችውን ብርሃን ትፈነጥቀዋለች። አስተውል። የቤተ ክርስቲያን ፀሐይ ማን ነው? ኢየሱስ ክርስቶስ ነው። ያሬድ ይጠቅሰዋል። ፀሐይዋ ማን ነው? ኢየሱስ ክርስቶስ ነው። ፀሐይ ዘኢያዕርብ የማይጠልቀው ፀሐይ እሱ ነው፣ የቤተ ክርስቲያን ፀሐይ። ጨረቃዎቿ ደግሞ ካህናት ናቸው። ለምን?
ጨረቃ ከፀሐይ ብርሃንን ተቀብላ እንደምትፈነጥቅ ከእውነተኛው ፀሐይ ከኢየሱስ ክርስቶስ ሥልጣነ ክህነትን አግኝተዋል። ሊቀ ካህናት ነው። ወንጌልን ብርሃን ወንጌልን ተምረዋል። ያንን ለሚመናን ይፈነጥቃሉ። ከዋክብቶቿ ደግሞ ዲያቆናት ናቸው። እቺ ቤተ ክርስቲያን ጠፈር ናት። ወውስተ ፀሐይ ሲመጽላሎቶ ምስጢረ ሥላሴን በፀሐይ ላይ ያኖረ አካል ብርሃን ሙቀት አላት። በአካሉ አብ በብርሃኗ ወልድ በሙቀቷ መንፈስ ቅዱስ ሙቀተ ጸጋን የሰጠ መንፈስ ቅዱስ ነው። እውነተኛው ብርሃን ክርስቶስ ወልድ ነው። የሰማችሁ ነው። ውስተ ፀሐይ ሲመጽላሎቶ ምልክቱን በፀሐይ ላይ ያኖረ ምስጢረ ሥጋዌን ጥላ ነው፣ ምልክት ነው። አንድ ምስጢር ልንገራችሁ። ድሮ ቤተ ክርስቲያን 12 ሆነው ይቀድሱ ነበር፣ 7 ሆነው ይቀድሱ ነበር። አሁን 5 የሆነው የቅርብ ጊዜ ነው። በጣም ቅርብ 100 ምናምን ዓመታት ነው። እሱም የራሱ ታሪክ አለ። በሥርዓተ ቤተ ክርስቲያን ላይ ግን በቤተ ክርስቲያን ቅዳሴ መጽሐፍ ላይ 12 ሆነው ይገባሉ። ለምን መሰላችሁ? ፀሐይ አስተውል፣ ኢየሱስ ክርስቶስ ሰው ከመሆኑ በፊት ምስጢሩን ፀሐይ ላይ ነው ያስቀመጠው። ምን ላይ ነው ያስቀመጠው? ፀሐይ ላይ ነው። ፀሐይ 12ቱን ከዋክብት ትዞራለች በየወራቸው። መገብታ ወራ አሉ 12 ከዋክብት። በስንት ወቅቶች? ስንት ወቅት አለ? 4 ወቅት አለ አይደል? መጸው ጸደይ ክረምት አጋ 4 ወቅት አለ። ፀሐይ መሃል ሆና 12ቱ ከዋክብት ብርሃን ትዞራቸዋለች። አይ ይሄ ሰማይ ሥርዓት ነው። ዳዊት ምን አለ? ምልክቱን በፀሐይ ላይ ያኖረ አለ። እውነተኛው ፀሐይ ማን መጣ ምድር ላይ? ንገሩን። ኢየሱስ ክርስቶስ ጌታችን ይእተ አሚረ ይሰርቅ ለክሙ ፀሐየ ጽድቅ የተባለ ታቦር ተራራ ላይ እንደ ፀሐይ ያበራው እውነተኛው ፀሐይ ከአማናዊት ምስራቅ ከቅድስት ድንግል ተወለደ። ፀሐይ 12ቱን ከዋክብት በየወራቸው እንደምትዞራቸው 12 መንፈሳውያን ከዋክብት መረጠ። እነሱ ማን ናቸው? 12ቱ ሐዋርያት የቤተ ክርስቲያን ከዋክብቶቿ ናቸው። ልክ እንደ 4 ወቅቶች ማቴዎስን አስነሳ፣ ማርቆስን አስነሳ፣ ሉቃስን አስነሳ፣ ዮሐንስን አስነሳ። መጸው የነፋስ ወቅት ነው። መጸው በሉቃስ ተተካ። በአምሳለ ነፋስ የሚሰጥ የመንፈስ ቅዱስን ነገር ሚጽፈው ሉቃስ መጣ። መንፈስ ቅዱስ ይመጽእ ላዕሌኪ ያለውን የቅዱስ ገብርኤል ብስራት ምዕራፍ 1 ላይ ጻፈው። እንደ በጋ እንደ ደረቅ ወንዝ እንደ ደረቅ ወር ዮሐንስን አስነሳ። እሱም ደረቅ ያለ ቃል ቀዳሚው ቃል ብሎ ጻፈ። በመጀመሪያ ቃል ነበር አለ። እንደ መሬት ወቅት እንደ ጸደይ ወቅት ማንን አስነሳ? ማቴዎስን አስነሳ። ወልደ ዳዊት ወልደ አብርሃም የዳዊት ልጅ አብርሃም ልጅ ብሎ ምድራዊ ልደቱን እንዲጽፍ አደረገ። እንደ ክረምት ማርቆስን አመጣ። ማርቆስ ተተካ። ክረምት የውሃ ወቅት ነው። ማርቆስም ተነስቶ ነገር ወንጌሉን የመጀመሪያውን በጥምቀቱ ጀመረ። አለቀ። ፀሐይን በ4ኛው ዕለት ፈጠረ። ለምን ሐሙስ አልፈጠረም? ለምን እሁድ አልፈጠረም? ለምን ሰኞ አልፈጠረም? 4ቱን መረጠ። 4ኛዋን ቀን መረጠ። ምን ይመስልሃል? እኔ እውነተኛው ፀሐይ የምወለደው በ4ኛው ክፍለ ዘመን በ4ኛው ትውልድ እኮ ሲል ነው። ጌታ የተወለደው መቼ ነው? በዘመነ አበው ነው? አይደለም። በዘመነ መሳፍንት ነው? አይደለም። በዘመነ ነገሥት ነው? አይደለም። በ4ኛው ዘመን በዘመነ ካህናት ፀሐዩ መጣ። ያዕቆብ 12 ልጆች አሉት። ሮቤል የመጀመሪያ ልጁ አይደለም። ስምዖን አይደለም። ሌዊ አይደለም። 4ኛው ልጁ ይሁዳ ነው። የይሁዳው አንበሳ ከአማናዊት ምስራቅ ከቅድስት ድንግል ተወልዶ አበረላለን። የቤተ ክርስቲያን ፀሐይ ክብር ምስጋና ለስሙ። ፀሐይዋ ኢየሱስ ክርስቶስ ነው። ስለዚህ ድሮ 12 ሆነው ቅዳሴ ይገባሉ። በ12ቱ መገብታ ወርሃ አምሳል ከዋክብት አምሳል። እነዚህ ሥጋዊ ምግብና ነው የሚመግቡት። እነዚህ ግን መንፈሳዊ ምግብና ከዋክብት ካህናት ይመግቡባታል። ለዚህ ነው ከመፀሐይም ብርሂት ወከመ መርዓት ስርጉት ልክ እንደ ሙሽራ ያጌጠች ናት። ያጌጠች እች ቤተ ክርስቲያን። እች እኮ ዛሬ ሙሽራ ናት እች ቤተ ክርስቲያን አይደል እንዴ? ንገረኝ፣ ሙሽራ ናት አይደለችም? በሙሽራ ስርዓት ከፍተኛ ማዕድ አለ አይደል እንዴ? ድግስ አለ። ሰርግ በለው ከተነጎያ ትልቅ ድግስ አለ። ድግሱ መንፈሳዊ ጸጋ ነው። ድግሱ የክርስቶስ ሥጋውና ደሙ ነው። እቺ ቤተ ክርስቲያን ናት።
እድምተኞቿ ቅዱሳን ናቸው። ድግሱ ሥጋውና ደሙ ልጅነት ነው። አቤት ጸጋ የምታገኙት በረከት! ቅዱስ ያሬድ እንዴት ደስ ይለው! በረከቱ ረድኤቱ ይደርብን። 7 ሆነው ቅዳሴ ይገባሉ። በ7ቱ መገብተ ዕለታት ከዋክብት አምሳል። ለዚህ ነው ፊደልህን እወቀው፣ ምስጢር ነው ፊደልህ። ሃ ሁ ሂ ሃ ሄ ህ ሆ ዝም ብሎ የተሰራ አይደለም። አንተ ሃ የፀሐይ ምሳሌ ነው። ሁ የጨረቃ ምሳሌ ነው። ሂ ሃ ሄ ህ ሆ የአምስቱ ብርሃን አካላት ኢየሱስ ክርስቶስ 7ቱን ከዋክብት በቀኝ እጁ ይዞ ነበር ይላል ዮሐንስ ራእይ። አንተ የዛ ምሳሌ ነው ፊደላችሁ። ይህን ማወቅ ካልቻል ችግር አለ ማለት ነው። ስለዚህ በመንበረ ታቦቱ ላይ 2 መብራቶች ይደረጉ ይላል ሥርዓተ ቤተ ክርስቲያን። አንዱ በቀኝ አንዱ በግራ። ዙሪያውን ደግሞ ይላል የቀንዲል መብራቶች ይንተክተጉ ይልቁኑ ይላል ወንጌል ሲነበብ። ለምን መሰላችሁ? ቤተ ክርስቲያን የጠፈር ምሳሌ ናት። ያሬድ ብሏል። በቀኝ ያለው መንበሩ ላይ የሚቀመጠው መብራት የፀሐይ ምሳሌ ነው። በግራም የሚበራው መብራት የጨረቃ ምሳሌ ነው። ዙሪያውን የሚበሩት መብራቶች የከዋክብት ምሳሌ ናቸው። ደስ ይበላችሁ። ጠፈር ላይ ነን ኦርቶዶክሳውያን፣ ተራ ቦታ አይደለንም። ይኸው ቤተ ክርስቲያን 2 አጥር አላት። እዛ ጋር እንዲታያል፣ እዚህ ጋር እንዳለ መሃል አለች። ለምንድን ነው የሚደረገው? የናጌብ የአድማስ መሃል ያለችው ደግሞ ክቧ የምድር ምሳሌ ናት። ደስ ይበላችሁ። እቺ ሰማያዊት ቤት ናት። በቃ አለቀ። ለዚህ ነው ቅዱስ ያሬድ አባታችን ከጽዮን አስቀድሞ አለ ሰማየ ሳረረ፣ ሰማይን ፈጠረ፣ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብረ ለደብተራ። በዛች አምሳል ደብረ ሲና ላይ አውጥቶ የብርሃን ድንኳን አሳይቶ በዚች አምሳል ቤቴን ስራ አለ እግዚአብሔር። አለቀ፣ አከተመ። አሁንማ በከበረ ደሙ ፈሳሽነት እችን ቤተ ክርስቲያን ፈጽማቸዋል። ደስ ይበላችሁ፣ ደግሜ ደስ ይበላችሁ። እንግዲህ ቅዳሴ ቤተ ክርስቲያን ሲፈጸም አንድ የሚገርም ነገር ነግሬያችሁ አበቃለሁ። ሐመረ ኖህም ብትጠቅስ መጥቀስ ትችላለህ። የያዕቆብን መሰላል የቤተ ክርስቲያን ምሳሌ ናት። ዛቲ ኢትዮታ ለሰማይ ዘይት አብስሶ ደንጊያ ተክሎ ነገ ሊቃነ ጳጳሳቱ መጥተው በቅብዓ ሜሮን እንደሚያከብሯት ያዕቆብ አባታችን ነው። እቺ የምታስፈራ ናት አለ። እቺ የሰማይ ደጅ ናት አለ። የወርቅ መሰላል ተተክሎባታል። መላእክት ይወጡባታል፣ ይወርዱባታል። አማናዊት ሰዋስው የድንግል ንጽሕና የአማናዊ ንጉሥ የወልደ እግዚአብሔር የባሕርይ አምላክነት የሚታወጅባት፣ መላእክት የጸለይነውን ጸሎት ያቀረብነውን መሥዋዕት ለማሳረግ የሚወጡባት የሚወርዱባት እቺ የሰማይ ደጅ ናት። እቺ የሰማይ ደጅ ናት። እቺ የክርስቶስ ቤት ናት። በገዛ ደሙ የዋጃት ናት። ወከመ መርዓት ስርጉት ናት። እንደ ሙሽራ ያጌጠች እንደ ፀሐይ ያበራች ምሳሌዋን ጽርሐ አርያም ላይ ኢየሩሳሌም ሰማያዊት ላይ ጠፈር ላይ ገነት ላይ ኢዮር ራማ ኤረር ላይ ብቻ የምናገኛት የእግዚአብሔር ቤት ናት። ደስ ይበላችሁ ኦርቶዶክሳውያን። ስለዚህ ቅዳሴ ቤቱ ሲከበር የሚገርማችሁ ይሄን ጥቅስ ቤታችሁ ይዛችሁ ሂዱ። ከቅጥሩ ውጭ የሆነ ሁሉ ከእግዚአብሔር ረድኤት የተለየ ስለሆነ ትለካላችሁ። ራእይ 11 ከ1 እስከ 2 ምን ይላል መልአኩ? ወመጣወኒ ህለተ ወርቅ ዘመጠነ በትር፣ በትር የሚመስል የወርቅ መለኪያ ለኔ ተሰጠኝ ይላል። የወርቅ ዘንግ ለኔ ተሰጠኝ። እንዲህም ተባለልኝ፣ ተነስተ የእግዚአብሔርን መቅደስ። የማንን መቅደስ? የእግዚአብሔርን መቅደስ፣ መሠዊያውን ማለት ታቦቱን፣ በዚያም የሚሰግዱትን ለካ። አያችሁ፣ እግዚአብሔር አዘዘው መልአኩን ለካ፣ ቁጠራቸው። ከመቅደሱ ውጭ ያለው ግን ለአሕዛብ ተሰጥቷልና ተወው አትለካው አለ እግዚአብሔር። ተጸየፈ። ከዚህ ቅጽር ውጭ ያለው ብዙ ትርጉም የለው። ውጭ ያለው አፈር ተራ አፈር ነው። እዚህ ያለው አፈር ግን ሌላ ነው። ስትቀባው ትፈወስበታለህ። ውጭ ያለው ውሃ ተራ ውሃ ነው። እዚህ ግን ሲባረክ ከክርስቶስ ጎን የሆነው ምን ይሆናል? ውሃ ይሆናል፣ ማየገቦ ይሆናል። ተወው አለ ያንን። ግን እዚህ የሚሰግዱትን መሠዊያው ጋር የሚሰግዱትን ታቦቱንም ውስጥ ያለውንም ጨምረ ለካ ነው። እቺ ቤት በእግዚአብሔር የተለካሽ ናት። እቺ ቤት በእግዚአብሔር የተመጠነች ናት። ደስ ይበላችሁ። ተለክተናል፣ ተቆጥረናል፣ ተመጠናል። ዘከራችሁ እላለሁ። ያስተማረን ማን ነው? የመከረን ማን ነው? እግዚአብሔር ስሙ የተመሰገነ ይሁን።